ሁሌ ትሬዲንግ is all about psychology ሲባል ትሰማላችሁ። ስህተት አይደለም፣ ግን በምታስቡት ወይ አይደለም። ከፊርና ግሪድ ባለፈ the whole entire system የተፈጠረው እናንተን ማኒፑሌት ለማድረግ ነው። ብሮከሮች፣ ፕሮፈርሞች እናንተ ሉዝ ስታደርጉ ነው እነሱ በነፍት የሚያገኙት። ማርኬት ሜከሮች ደግሞ ገና ስቶፕ ሎሳችሁን የት እንደምታስቀምጡ ቀድመው ያውቁታል። መጥፎ ትሬድ ውስጥ ትራፕ ተደርጋችሁ ወይም ደግሞ ራሳችሁን ትሬድ ቼስ ያደረጋችሁ አግኝታችሁ ታጣቁ። ያ ኦልሬዲ ፕላንድ የሆነ ነገር ነበር። እንደዛ እንደሚያደርጓችሁ ጠንቅቀው ያውቃል። በጣም የሚያስጠላው ደግሞ ብራችሁን አይወስዱትም፣ እናንተ ናችሁ ሄዳችሁ የምትሰጧቸው። ይሄ ደግሞ ደግማችሁ እንድትሞክሩ ያደርጋችኋል። ሪቴል ትሬደሮች ፌል የሚያደርጉበት ዋነኛ ሪዝን ሳይኮሎጂ ተምሮ ማስተር ማድረግ ስለማይፈልጉ ነው። the real winners ኢሞሽናቸውን ኮንትሮል ያደርጋሉ እንጂ ማርኬቱ ኢሞሽናቸውን ኮንትሮል አያደርገው። ራሳችሁን ጥያቄ ጠይቁት። የምር ስትራቴጂ ኖሯችሁ እና ሳይኮሎጂያችሁን ማስተር አድርጋችሁ ትሬድ እያደረጋችሁ ያላችሁት ወይስ ለነሱ ትራፕ ነው ሪያክት እያደረጋችሁ ያላችሁት? ማርኬቱ እንዴት ሙቭ እንደሚያደርግና ሳይኮሎጂያችሁን ኮንትሮል ማድረግ ከቻላችሁ የነሱ ትራፕ ውስጥ መግባት ታቆማላችሁ ማለት ነው። እዛ ሳይኮሎጂ ፖይንት ላይ እቺን ነገር ልጨምርሽ። ሁለታችን ትሬድ ሎሽ ነን። እኔ በመጀመሪያ ትሬድ 300 ሰራ፣ አንተም 300 ሰራ። ከዛ ሁለተኛ ትሬድ ላይ እኔ 100 አጣው፣ አንተም 100 አጣክ። ሰከንድ ትሬድ ማለት ነው። ትሬድ ትሬድ ከእንደገና እኔ 200 አጣው፣ አንተ ነው ትሬድ ነበር። ፎርዝ ትሬድ ላይ ደግሞ እኔ እዚህ ጋራ ያበደ ደብል ያገኘው 400፣ አንተ ከእንደገና ነው ትሬድ ነክ። እሺ ከዛ ፊፍዝ ዴይ ደግሞ እኔ 200 ሰራው፣ ሴም ቲንግ አንተም ሴታፕ ሰጥቶ 200 ሰራ። ናው ፊፍዝ ዴይ ኔጌቲቭ 200 ፕሉስ አገኘው፣ አንተ ነው ትሬድ ነክ። አሁን ኢን ቶታል እኔ 400 ሰርቻለሁ፣ አንተም 400 ሰርተሃል። ሁለታችንም 400 ነው ሲደመሩ የሚመጣው። እኔ 1 2 3 4 5 6 ትሬድ ወስጃለሁ፣ አንተ 1 2 3 ትሬድ ወስደሃል። እኔ 6 ትሬድ፣ አንተ ደግሞ 3 ትሬድ ማለት አይደል? ግን ሁለታችንም እኩል ብር ሰርተናል። አሁን እዚህ ጋር እንድታይልኝ የምፈልገው የዚህ ሳይኮሎጂ ፖይንት ምን ነው ታውቃለህ? ሜንታል ካፒታል አንተ በጣም ሴቭ አድርገሃል ከኔ። እኔ እያንዳንዱን ቀን ትሬድ ሳደርግ ነበር፣ ገባ? ትሬድ ላይ አንድ ፖይንት ቤስት ፖይንት ምክር ልምከረ ማለት ነው። the less work you put in the more profitable you will get። አይመስልህም? ግን trust me እሱ ፖይንት ላይ ማለት ነው። እዚህ ጋር ሴታፕን ጠብቀህ ረጋው ብለህ ትሬድ በማድረግ ከኔ እኩል ብር ሰርተሃል። at the end of the month ማለት ነው ያንተ ሜንታሊ ያለበት ፖዚሽን በጣም ከኔ የበለጠ ገባህል? እኔ ከዚህ በኋላ ኮንሲኩዌቲቭ ሎሶች ባገኝ ምናምን በጣም ተጎጂ ነኝ ሳይኮሎጂካሊ። አንተ ግን you already have ትልቅ ሜንታል ካፒታል። ኮንሲኩዌቲቭ ሎስ እንኳን ቢመጣብ ማለት ነው ገባ? በየቀኑ ትሬድ ማድረግ ነው ሰው የሚመስለው፣ ግን የእሱን ተቃራኒ ስታረግ ነው አንተ ፕሮፊታብል የምትሆነው። እሺ ትሬድ ሰክሰስፉል የምትሆንበት ሜተድ ከብዙ ቢዝነሶች ይለያያል። ሞስት ማለትም ብዙ ቢዝነሶች ላይ ቶሎ አክት ማድረግ አለባቸው። ኦፖርቹኒቲዎች ላይ ቶሎ አክት ማድረግ። ግን ትሬዲንግ ላይ ሲመጣ ከባዱ ፓርት መጠበቅ፣ ሁልጊዜ መጠበቅ፣ ሴታፕ ወደ እናንተ ሊመጣ መጠበቅ። እነዛ ነገሮች ላይ የምትፈልጓቸው ኤ+ ሴታፖቻችሁ ወይም ደግሞ ሌላ ታይፕ ኦፍ የምትፈልጓቸው ነገሮች ኮንፍሉዌንሶቻችሁ እንዲመጡ ወደ እናንተ መጠበቅ። ከዛ ነው አክት የምታረጉት። ስለዚህ ካያችሁት ከሌላ ቢዝነሶች ይለያል ትሬዲንግ ላይ። ለዛ ነው ብዙዎቹ ፌል የሚያደርጉት። 95% ፌል የሚያደርጉበት ሪዘን ሁልጊዜ አክት ማድረግ ይመስላችኋል ወይም ደግሞ ሁልጊዜ ትሬድ ማድረግ ይመስላችኋል። ስለዚህ እሱ መለወጥ ከቻላችሁ ትሬድ ላይ ሰክሰስፉል የምትሆኑበት ሜተድ ፈጠራችሁ ማለት ነው።